ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ የምናየው የሶሻል ሚዲያ ማርኬቲንግ ኤጀንሲያችሁን ላውንች ማድረግ የምትፈልጉ ሰዎች በዚህ ቪዲዮ የዛሬ 7 ወር 8 ወር አካባቢ ያዘጋጁት የሶሻል ሚዲያ ማርኬቲንግ ኤጀንሲ ጋይድ ነበረ። ከሱ ጋይድ ዋና ምሎን ቪዲዮ እዚህ ላይ በነፃ ለቅቄላችኋለሁ ማለት ነው። እዚህ ላይ የለቀኩላችሁን ቪዲዮ እስከ መጨረሻው ድረስ በመከታተል በጣም ትልቅ ቫልዩ ጨብጣችሁ መውጣታችሁ ስለማይቀር እስከ መጨረሻው ማየታችሁ አትርሱ። ካያችሁም በኋላ ሙሉ ጋይዱን ደግሞ መቀላቀል የምትፈልጉ ካላችሁ ሊንኩን ዲስክሪፕሽን ላይ አድርጌላችኋለሁ። ሙሉ ጋይዱን መቀላቀል ትችላላችሁ ማለት ነው። ሊንኩን ዲስክሪፕሽን ላይ አድርጌላችኋለሁ። እዛ ላይ በመሄድ መጀመር ትችላላችሁ ማለት ነው። ስለዚህ የአሁኑን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። በኋላ እንገናኛለን። እንዴት ሶሻል ሚዲያ ማርኬቲንግ ኤጀንሲያችሁን እንዴት ላውንች ማድረግ እንደምትችሉ ፕላስ ደግሞ ምን አይነት ስቴፖችን መውሰድ እንዳለባችሁ የሚል ቪዲዮ ነው ማለት ነው የዛሬው የሚሆነው። የዛሬው ቪዲዮ ጠቃሚ ስለሆነ ኖት መያዛችሁን አትርሱ። ፕላስ ደግሞ ይህን ቪዲዮ ከጨረስን በኋላ ወደኋላ እየተመለሳችሁ በደንብ የበፊቱን ሪቪው አርጉ። ቴምፕሌቶችን በደንብ ሪቪው ማድረጋችሁን አትርሱ። ላውንች ለማድረግ ኤጀንሲያችሁን ወደ ስቴፕ 1 እንግባ። ስቴፕ 1 የሚሆነው ላውንች ዴት አውጡ። በቃ ይሄን ሁሌ እመክራችኋለሁ። ምክንያቱም እኛም ኤጀንሲያችን ላውንች ለማድረግ ቀን አላወጣንም። ኤግዛክትሊ እውነቱን ለመናገር ቀን አላወጣንም፣ ግን ደግሞ ዚስ ዊክ እንጀምራለን ተባብለን ነበረ። ዲስ ዊክ ጀመረ። ቀጥታ ወደ አክሽን የገባ ነው። አክሽን ደግሞ ላይፋችንን እንድንለውጥ አድርጎናል ማለት ነው። እናንተንም መጀመሪያ መክራችሁ ዲስ ዊክ ሊሆን ይችላል፣ ዛሬም ሊሆን ይችላል። እናንተ ላውንች ዴታችሁን አውጡና ብዙ ነገር በዚህ ኮርስ ስለተማራችሁ እዚህ ኮርስ ላይ የተማርነው ወደ ምድር አወርዳችሁ አክሽን መውሰድ ጀምሩ ማለት ነው። ኤጀንሲያችሁን ላውንች ማድረግ ከፈለጋችሁ መጀመሪያ ላውንች ዴት መረጡና አውጡ። መቼ እንደምትጀምሩ ዴድላይን ዴት አውጡ። ስቴፕ 2 የሚሆነው ደግሞ ሎጎአችሁን ምረጡና ሎጎአችሁን ስሩ። እኛ ሎጎ ለመስራት 5 ደቂቃ ነው የፈጀብን። 5 ደቂቃ ካንቫ ላይ ገባን። ካንቫ ላይ መረጥን ሎጎ። እዚህ ከኋላ የምታዩትን ሎጎ ይሄን ሎጎ መረጥን፣ ይሄን ሰራን ማለት ነው። ለእናንተን በጣም ቀላል ነው የሚሆነው ብዬ አስባለሁ። ካንቫ ላይ ሄዱና ጀስት ሎጎ አንድ ሎጎ መምረጥ ነው። እሱን ይዛችሁ መቀጠል ትችላላችሁ ማለት ነው። ከእናንተ ስም ጋር የሚሄድ ማድረግ ትችላላችሁ። የኛ ኢኒሺያል ነው እዚህ ጋር የምታዩት ኤኬ ማለት አቢዳን እና ቅዱስ ማለት ነው። ቀለል አድርገን ዲጂታል ሳል ነው። ካንቫ ላይ ሄዱና 5 ደቂቃ ነው የሚፈጅላችሁ። ጀስት ታይፕ ማድረግ ነው መፈለግ ነው ማለት ነው። ሁለተኛው ስቴፕ ሎጎ። ሶስተኛው ደግሞ ስልካችሁ ለቀረጻ የሚመች እንደሆነ እርግጠኛ ሁኑ። ስልካችሁ አይፎን ቢሆን አሪፍ ነው። እኛ አንድ አይፎን ነበረ። በአንድ አይፎን ለሁለት እየተቀባበልን ነበረ ሹት ስናደርግ የነበረው ቪዲዮግራፈር ለራሱ አልነበረንም። በራሳችን ነበረ ቪዲዮ እየቀረጸን ኮንተንት ፐብሊሽ የምናደርግላቸው ለክላይንቶቻችን። እናንተ አሁን ላይ ጀስት ካፒታሉ ላይኖራችሁ ይችላል፣ ወይ ደግሞ አሪፍ ስልክ ላይኖራችሁ ይችላል። እንደ ኤክስኪውዝ አትጠቀሙት። እሱን እንደ ኤክስኪውዝ ተዉትና አሁን ባላችሁ ስልክ ሹት ማድረግ ትችላላችሁ ለክላይንቶቻችሁ፣ ወይ ደግሞ ከሰውም እየተበደራችሁ ሊሆን ይችላል። አሪፍ ስልክ ያለው ከቻላችሁ ኢንቨስት አድርጉ፣ ካልቻላችሁ ግን ባላችሁ ጀምሩ። የሆነ ሰዓት ፕሮፊት ጌን ማድረግ ሲጀምሩና ፕሮፊት እየሰበሰባችሁ በመጣችሁ ቁጥር የሆነ ሰዓት በትልቁ ኢንቨስት ማድረግ ትችላላችሁ። ስልኮች ላይ ካሜራም ልገዙ ትችላላችሁ የሆነ ሰዓት ማለት ነው። ያቺ ሞመንት እስክትፈጠር ድረስ እናንተ ባላችሁ ነገር ጀምሩ። የሆነ ሰዓት ብሩም ሲመጣ መግዛት ትችላላችሁ፣ ኢንቨስት ማድረግ ትችላላችሁ። በተጨማሪ ሊያስፈልጋችሁ የሚችሉ ማቴሪያሎች ልክ እንደ ማይክ፣ ሪንግ ላይት፣ ትራይፖድ፣ ጊምባል እነዚህ ነገሮች ቢኖራችሁ በጣም አሪፍ ነው። ግን ደግሞ ቀስ እያላችሁ ስለሆነ ስኬል የምታደርጉት ቀስ እየተባለ እነዚህ ማቴሪያሎች እያሟላችሁ መሄድ ትችላላችሁ ማለት ነው። ጀስት ፕሮሰሱን አምናችሁ እናንተ ሁሌ አክሽን መውሰዳችሁን አትርሱ። አምስተኛውና ዋናው ደግሞ ምንድነው? ኮልና ኮልዴም አርጉ። ለአንድ ሱቅ አንድ ዕቃ ሲሸጥ ነው ፕሮፊት ሊያገኝ የሚችለው ወይ ደግሞ ብር ሊሰራ የሚችለው። እናንተም እንደ ሰርቪስ ቤዝድ ቢዝነስ ልታረጉትና ልሰሩት የሚገባ ነገር ምንድነው? ኮል ማድረግና ክላይንት ማግኘት። ክላይንት ካሌለ ፕሮፊት የለም። እንኳን ፕሮፊት ሊኖር ሬቨኑም አታገኙም፣ ብርም አትሰሩም ማለት ነው። መጀመሪያው ኮልና ኮልዴም አርጉ። ሁሌ የእናንተ ግዴታ ሊሆን የሚገባው ኮል ማድረግ በየጊዜው። ወደኋላ ሄዳችሁ ሴልስ ስክሪፕቱን ድጋሚ ሪቪው ማድረግ ትችላላችሁ። ወደኋላ ተመልሳችሁ ኮል ላይ ያነሳነው ብዙ ነገሮች አሉ፣ እነሱን ማየት ትችላላችሁ። ስቴፕ 6 ደግሞ ጀማሪ ስለሆናችሁ እናንተ ምን ታደርጋላችሁ? እስከ 1 ወር ማክሲመም ለአንድ ክላይንት ፎር ፍሪ መስራት ግዴታ አለባችሁ። አንድ ሰው ፖርትፎሊዮ ሳይኖረው ከዚህ በፊት የሰራው ስራ ሳይኖር ዘሎ ትልቅ ስራ መቀበል አይችልም። ትላልቅ ክላይንቶች ሊያገኝ አይችልም። ጀስት እሱን ቢልድ እየተደረገ
እያደጋችሁ የምትመጡበት ነገር ነው። እኛ አሁን የመጀመሪያውን ክላይንታችን ባሳያችሁና አሁን በቅርቡ እየያዝናቸው ያሉ ትላልቅ ስኬል ክላይንቶች ብታነጻጽሯቸው በምንም አይገናኙም። ድሮ ትናንሽ ክላይንቶችን ነበር የምንቀበለው ግዴታችን ስለነበረ ቢልድ ማድረግ ስለነበረብን ፖርትፎሊዮ። እነዚህ ነገሮች ቢልድ ባይደረጉ ኖሮ አሁን የሚሰጡን አሁን እየመጡልን ያሉ ዲሎች ወይ ደግሞ ክላይንቶች አይመጡም ማለት ነው። ትረስት አድርጉትና ፕሮሰሱን ከትንሽ ክላይንት ጀምሩ። ለአንድ ወር ለአንድ ሳምንት ሊሆን ይችላል። እናንተ መርጣችሁ ፍሪ ትራያል መስጠት አለባችሁ። ከኛ መማር ከፈለጋችሁ እኛ ለአንድ ወር ነበር ፎር ፍሪ የሰጠነው። ሌላኛው ስቴፕ ደግሞ ፐርሰናል ብራንዳችሁን ቢልድ ማድረግ ጀምሩ። እዚህ ጋር ምንም አይነት ባኪንግ ፎርዝ አልፈልግም። ጀስት ከእናንተ የምፈልገው ፐርሰናል ብራንዳችሁን ቢልድ ማድረግ ጀምሩ። በፐርሰናል ብራንዲንግ ብቻ ያገኟቸው ትላልቅ ስኬል ክላይንቶች አሉ። ትላልቅ ስላችሁ በጣም ትላልቅ ስኬል ክላይንቶች ፐርሰናል ብራንዴን ቲክቶክ ላይ ፖስት በማድረግ ዩቲዩብ ላይ ፖስት በማድረግ ብቻ ትላልቅ ክላይንቶችን ላገኝ ይችላል። ለእናንተም ትልቁን ሾርት ከት ሊሰጣችሁ የሚችለው የራሳችሁን ፐርሰናል ብራንድ ቢልድ ማድረግ ጀምሩ። በፐርሰናል ብራንዳችሁ ኤጀንሲያችሁን ፕሮሞት ማድረግ ትችላላችሁ። ክላይንቶችን መቀበል ትችላላችሁ። ትላልቅ ዲሎችን በፐርሰናል ብራንዲንጋችሁ ብቻ ልታገኙ ትችላላችሁ። ፕላስ ደግሞ እንደ ሳይድ ኢንካም ስፖንሰርሺፖችን፣ ፕሮሞሽኖችን እየሰራችሁ ማግኘት ትችላላችሁ። ስለዚህ ፐርሰናል ብራንዳችሁን ቢልድ ማድረግ ጀምሩ። በጣም ጠቅሟችኋል ብዬ አስባለሁ። ቪዲዮን እንዳያችሁት ነው የዛሬ 7 ወር 8 ወር አካባቢ ነበረ ኮርሱን ላውንች ያደረኩት። ከሱ ኮርስ መርጬ ዋናውን የምለውን ነገር ለእናንተ አቅርቤላችኋለሁ ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ከወደዳችሁትና ደግሞ ሙሉ ጋይዱን መቀላቀል እፈልጋለሁ የምትሉ ከሆነ ደግሞ ሊንኩን ዲስክሪፕሽን ላይ አድርጌላችኋለሁ። ቴሌግራም ላይ ነው ሙሉ ጋይዱ ያለው። እዛ ላይ በመሄድ ሙሉ ጋይዱን መጀመር ትችላላችሁ ማለት ነው። ከኔ ጋርም ዋን ቱ ዋን እያወራን የከበዳችሁ ነገር ካለ እኔን እየጠየቃችሁኝ እዛ ላይ ፓርቲሲፔት ማድረግ ትችላላችሁ ማለት ነው። በእርግጠኝነት ነው የምላችሁ ጋይዱን ከጨረሳችሁ በኋላ የራሳችሁን ኤጀንሲ ላውንች አድርጋችሁ ሰክሰስፉል መሆናችሁን ማይቀር ነው። ስለዚህ ሊንኩን ዲስክሪፕሽን ላይ አድርጌላችኋለሁ። ቀጣይ ደግሞ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ፣ ምሰራላችሁ ይሆናል ማለት ነው። በተጨማሪም ደግሞ ለዚህ ዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትርሱ። እያደግን ነው፣ አሁን አሪፍ እድገት ላይ ያለ ነው። ስለዚህ እድገታችን ሞር እየጨመረ እንዲመጣ ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን አትርሱ ማለት ነው። ቴንክ ዩ